አልተፈታችም። ኦኬ እሺ خلاص አልተፈታችም። እዚህ ጋር خلاص አልገባህ ተውና አሁን ጥያቄ አለኝ። ኖ አልተፈታችም። እዚህ ጋር በሚስት ቦታ ሚስትን ለመለወጥ ሚስት መለወጥ ትርጉሙ ምንድነው? ብትለውቁ ሐዛኮ ይው በሚስት ስፍራ ሚስት ወለህ ለማዋናበድ ምናምን አይደለም፣ ግን ሐቅ ነው የማወራው። ሚስትን በሚስት ስፍራ ሚስትን መለወጥ መሰለን አንተ ፈታሃት አገባሃት ሌላ ሴት አሁን ያሁን ፈታሃት ሌላ አገባህ የዛን ሰዓት አለ መጀመሪያ ለሰጣት ሴትዮ ገንዘብ ሰጣ ከሆነ ያን ገንዘብ እንዲያቀማት ነው ወይም እንዲያወስድ ነው እንዴ ስትሆኑ ያላታች እንዴ ማለት ነው ለምበቻ ምን ተሪያለ የኔ ውድ ከላይ ያለው አንቀጽ እንዴት ልበልሽ ፕሬዘንቲስ ታውቂያለሽ? ቆይ እሺ አይደለም ያንቺ ውድ አይደለም ኦኬ ፕሬዘንቲስ የሚባል ነገር ታውቂያለሽ? አላውቅም እኔ እንግሊዘኛ አኺ እኔ አረብያና አማርኛ ነገር እንግሊዘኛ አማርኛ አረብያ አምጣ ከዚህ እስከዚህ ያለችው ብትፈልጉ እስከሚለው ያለው ትዳር ውስጥ እንዳለ ያሳያል። አክቲቭ ቴንስ ነው ይሄ ትዳር ውስጥ እንዳሉ ነው። ገና ቢፈልግ ነው ወንዱ ቢፈልግ ለመለወጥ ቢፈልግ በሚስት ስፍራ ሚስት ይለወጣል ማለት ነው። በፊት እንኳን ቅድም አንበበዋል ሰውየው መፍታት ቢያስብ ብለሃል አላህ ውስጥ አዋቂ ነው ብላ በፊት ቅድም አንበበዋል። ስለዚህ ሰውየው እኮ ተፈታ ውስጥ አልፈልግም ብሎ ካላ በቀልቡ ታሰበ ሌላ ሚስት ማግባት ተፈለገ የመጀመሪያ ስጣትን ገንዘብ እንዲያይቀማት ነው እንጂ አሁን ለውጡ አይደለም እቃናትን ለውጡ በሸራ ገንዘብ ናችሁ እናንተ ጠላ በጠጡ እናንተ በዘቡት እናንተ የመጀመሪያው ገንዘብ ለምንድን ነው የተበላው? ለምንድን ነው የሰጣት? የመጀመሪያው ገንዘብ ለምን ተታሰር ኒካህ ተታሰር ሶደቃ ቢንካስ የመህር ብር አለ የመህር ብር አለ ያንን ነው ወይ መህሩ ለምንድን ነው መህሩ የሚሰጣት ለምን አንተ በለጻ ታገባሃለህ እንዴ? በገንዘብ እኮ ነው አይግጠህ ሰጥተህ ወርቅ ደስታ በገንዘብ አይደለም። እኔ በገንዘብ አላውቅም በገንዘብ አላገባም። እኛ እንደዛ ነው። ለምን ትትጋቡ ገንዘብ ጣችላል አላህ መህሩ ለምንድን ነው የሚሰጣት? ለምን ነው የሚሰጣት? ያለ ሐውል ነገርኩ መልሽ መህሩ ለምንድን ነው የሚሰጣት? አላህ በሸሪዓ የደነገገው ነው። በእኛ ሸሪዓ አላህ ደንግጎታል። ለምን አንድ ሴት ልትታገባ ወይት የመህር ገንዘብ ትሰጣለች። አንቺ ሴትዮ ታይ አንድ ነገር በደንብ አድምጪ። መህሩ ለምን ነው የሚሰጣት? መህር የሚሰጣት ለምን ነገርኩ ባህር ማለት ግዴታ እኮ ነው አልኩ። ሴትዮዋን እኮ በነፃ ማግባት አይቻልም በሸሪዓ hatta ትንሽ ገንዘብ እኮ መስጠት ይቻላል ነው የሚሰጠው። አላቅም ብለሻል አይደል? አላህ ወአለም በይሺ አላህ ወአለም አላህ ነው ያቀበይ። መጀመሪያ ሴት ትታገባ ያለ ገንዘብ በሰደቃ ነው በኒካህ ገንዘብ ስጧብሏል አላህ። ይሄ በቁርአን ውስጥ አለ። ስለዚህ ያ ገንዘብ በምን ተግባባን እና አንቺ ባየው አንቺን አግብቶሽ አንቺን ለመፍታት ቢያስብ ወይም ደግሞ ለመቀየር ቢያስብ ገንዘብ የሰጠሽን ገንዘብ ሳይነካ አድምጪ በአንቺ ቦታ ላይ አንቺ ሚስቱ ነሽ። እንግዲህ ለባልሽ ባላለሽ አያገባህም። እሺ አውራዝም ብለ አያገባህም ባላለሽ ምክንያቱም አንቺ ላይ ሳወራ ይገባሽ ይሆናል። በራስህ አውራ አገባሽ አግብተሻል አትጠይቀኝ። የማያገባህን አትጠይቅ። አላህም ብሏል የማያገባሽ አትጠይቁ ብሏል ረሱል። በቃ አንግባባም እኔና አንቺ በቃ ጥያቄ በስ ዋህድ ጥያቄ በቃ አንዴ ጥያቄ በስ አንዴ ጥያቄ ሚውት አድርጊ። አላህ ወአለም ብለሻል። ቴንክ ዩ ሳራ እዚህ ላይ ጥያቄ አለሽ ሳራ በቃ እኮ ይሄው ግልጽ ነው እኮ ንባቡ ግልጽ ነው። በሚስትን ስፍራ ወይም በሚስት ቦታ ሚስትን ለመለወጥ ብትፈልጉ ፉል ራይት አላቸው ወንዶቹ ሙሉ መብት አላቸው። ሙሉ ገና ማሰብ ነው። ሚስቱን በቃ የመጀመሪያ ሚስቱን ወጣትነቷን አብሮ ቀስቶ ወጣትነቷን ያ ሴክሲ የሚባለውን ጊዜ ማለት ነው። ማለት እንግዲህ ሴት ልጅ በወጣትነት ዘመኗ እንዴት ውብ እንደምትሆን ምንም እንትን ማለት አንችልም። ዲና የምናደርገው ነገር አይደለም። እድሜ ሲገፋ ደግሞ ያ ውበት ይረግፋል። ኦኬ ያ ውበት የነበረው ውበት ይረግፋል። እንደ ወጣትነት አይሆንም። ልክ ያ ሲሆን which means ብዙ ነገር ይቀንሳል ማለት ነው። የዛ ሰዓት ወንዱ መሐመድ ይሄንን አድርጎታል ባይዘው አድርጎታል። ወንዱ ለመለወጥ ሚስቱን ቢፈልግ ለዚህኛው የሰጣትን ገንዘብ አይነካም። ስለዚህ መለወጥ ይችላል። በቃ ቀጥታ እሷን ይለውጣል። ስራቱን ታላቁጭ ብሏል። አሁን ሊስሉ ሆኖ ያለው የት ላይ ነው?
ለምን ትጨምራለህ? እኔ እኮ ክርስቲያን ማለት ነው። እኔ ሃይማኖቶች ና አልጨመርኩም። እኔ ውድ አልጨመርኩም። ተሰበኩ ችግር የለውም። ግን ወላሂ ውሸት ጥሩ አይደለም። እናንተ የምታመልኩት ዋሻላ ነው ወላሂ። አሁን ደግሞ ጥያቄ ልጠይቅሽ። በቃ ከከፈትሽ ጥያቄ ልጠይቅሽ። አሁን ባልና ሚስቶች አድምጪ። አንቺና ባልሽ ተለያያችሁ፣ አባረረሽ፣ ገንዘቡን ሰጥቶሻል፣ አባረረሽ፣ ከቤቱ ወጣሽ፣ ንብረትም ይዘሽ አትወጪም። ሆልደን ልጅሽንም ይዘሽ አትወጪም። ልጁ የሱ ነው፣ የወንዱ ነው ልጁ የወለድሽው ሆድሽ ተቀዶ ልጅ ወቅት አለው። ግን ህፃን ከሆነ እናት ጋር ይሁን ታዲግ ነው አለ አማርጦት ያለው ታዲግ ነው አንተዋ አንዴ አሁን ልጅሽን ይዘሽ ወጣሽ። ኦኬ ገንዘብ ሰጥቶሻል፣ ገንዘብሽን ይዘሽ ወጣሽ። አሁን እናንተ ሁለታችሁ እንደገና ለመጋባት ለመመለስ ብትፈልጉ ምን ህግ አለ? ኦኬ አንዴ አትከለም። አሁን ይሄ ከሆነ አሁን ለምሳሌ ልንገር ባሌ ፈታኝ አይደለ? ሶስቴ የፈታኝ ደግሞ ሶስቴ ሲሆን ነው ልንገር። አንዴ አይደለም ሶስቴ የፈታኝ ባሌ አይደለም። ሶስቴ የተፈታኝ በኋላ በቃ ተወኝ خلاص እኔ አላህ ብሎ የሆነ ባላ ገባሁኝ አይልም። ለሱ ብዬ አይደለም እሱ ልጅ ከተስተፋፈ አይቻልም። ክልክል ነው ወላሂ ክልክል ነው። በሸሪዓ አይደለም እኔ እየጠየቅኩሽ ያለሁት እንደዚህ አሁን በምታወሪው መንገድ ያወራ አንድ ሐዲስ አምጪ። ወይው አሁን ለምሳሌ ባለ ፈታኝ ሶስቴ ሲፈታኝ ማለት ነው። ሌላ ባል አሁን ኑሬም ሆነ ቶሎም ሆነ ዝሎ አገባሁ። ሌላ ባል ታገባ ከዛ በኋላ ታገባሁ በኋላ ያጋር እንትን ተልኩ በኋላ መመለስ እችላለሁ። ይሄ ወላሂ አደምጪ። አንተ የምትለው ገብቶኛል። ሐዲሱን ልስጥሽ ክላክ ሐዲሱን ታነቢያለሽ? አረብኛውን ታነቢያለሽ? ሆልዶን ጠብቂ። ግን ለባሌ ብዬ ሂጅ ማጋባት ሌላ ነገር ማድረግ አይቻልም። አንዴ ሚዩት አድርጊ፣ እከፍትልሻለሁ። አንዴ ሚዩት አድርጊና እውነት አለሽ? እውነት አንቺን አይደለም። ቆይ እውነት አለሽ? እሺ ቀጥል ብሩኬ። እሺ አረብኛ ስለምትችል እሱ አረብኛውን ታነብና እስቲ ይሄንን ነገር አንብቢልኝ መጀመሪያ። ማነሽ አንዳንድ አብዱሌት እቺን ነገር አንብቢልኝ። የወረደበትን ክፍሉን ላቀርብልሽ ነው። አንብቢ። ሄሎ ክፈቺ። ሚዩትሽን አንሺ። ሄሎ እኔ የምልህ በደንብ አታየኝም። የለም ይሄው ባቡ ብሹፍ አሳየኝ። ሰዊ ولا انزبرقال باب الرجل يطلق امرأته ثلاثا فيتزوج فيطلقها قبل أن يدخل بها أن ترجع إلى أول ننقره هي ما عندي هنا ننقره أنت نش نجي ننقر يلبش من ما ننقره ما عندي هنا ننقره እሺ እኔ አሁን 30 ሶስት ጊዜ ባለቤ ፈታኝ ማለት ነው። እሱ ነው እኮ ለሶስት ጊዜ አይደለም የጥልቁ መራአቱ 30 ፈተዘወጀ ይኸውልሽ እንግሊዘኛ ላይ እየተከተልኩሽ ነው። አሁን ቀጥታ አረብኛውን ያነበብሽውን አረብኛ ቀጥታ ቃሉን ነው የምትፈችልኝ። ለምንድን ነው ወደ ማብራሪያ ውስጥ አትግቢ? ቃሉን ብቻ ይሄን ቃል ብቻ ባቡ الرجل يطلق مرأته ثلاثا አለ። ሶስት ጊዜ ሰውየው ሚስቱን ቢፈታ ለማለት ነው። ገባ? ኦኬ ፈተዘወጀ አይታየኝማ። ስልክ ወዲያው ያታርግ አንድ ቦታ ቆም። ፈተዘወጀ فطلقها قبل أن يدخلوا بها أنت ترجمي ارجع إلى الأولى ترجمي فيطلقها قبل أن يدخل بها أن ترجع إلى أولى ولتاي هي ነገር እንትን ነው። ሌላ ጨምርልኝ ወለታይ ተርጉሚ ገና ይሄ ወረደበት እንትን ነው። ነገር ላ ተርጉሚ
ለመተርጉም ላ ትበይ ተርጉሚ ተርጉሚና ወደ ሐዲሱ እንወርዳለን። ቆይ በኋላ መጣለው። ቆይ ሰውዬ ይጠራል። ላ ምክንያት እዚች ጋር አረብኛውን እንትን አቀረብኩለት ምክንያቱ ነው። ከዛ በኋላ ወደ ማብራሪያው እንወርዳለን ማለት ነው። እዚች አካባቢ ላይ ማብራሪያው አለ። ኦኬ ምን ይሆናል? ስዊትነስ ጣፋጯን ሄር ስዊትነስ ጣፋጯን መቅመስ አለበት። እሷ ይሄ እዚህ ውስጥ ላ አለችኝ። ይኸው ሰምታችኋል። እቺ ወረደችበት። እሷ ስታብራራ የነበረው ከልቧ አፍልቃ ነው። የነብዩ ንግግር ነው ትክክለኛው እንጂ የእሷ ንግግር ወር ደግሞ ከሆነ ዘመን በኋላ ሰንበዲ መጥቶ ይሄንን ለማስተካከል ነብዩ ከልባቸው አፍልቀው አይናገሩም ይላሉ። ቁርአኑም ይላል ተከተሉት ነው የሚለው። ነብዩን ተከተሉት ነው የሚለው። ከልቡ አፍልቆ የማይናገር ከሆነ ይሄ ያላ ቃል ነው ማለት ነው። ያላ ህግጋት ነው። ያላ ህግጋትን ሰንበዲ መጥቶ ይሄንን ህግ ለማስተካከል መሮጥ ማለት ነው። ትክክል እንዳልሆነ ገብቷቸው ለማስተካከል መሮጥ እንደወረደ አይቀበሉትም። በተለይ ሀበሻው ሙስሊም ኢትዮጵያዊ ሙስሊም እንደወረደ አይቀበሉ። ፈትዋ ይሰጡታል። ለዚህ ማብራሪያ ይሰጡታል። ሸር የሚባል ነገር አለ። ላ አለች የወረደበት ሰላም ከላይ ነው። ሰላም እንዴት ነህ? አለን አልሐምዱሊላህ። ሐዲሱ ላይ እዚህ ላይ እናውራ ወይስ ቁርአኑ ላይ እናውራ? እኔ እናንተ ሌሎች ምራት ጥያቄ ኖሮ ነው የገባው። አናስተናግድም። አንድ ጊዜ ክርስቲያንዬ ጥያቄ ማስተናገድ አይችሉም እንዴ? አንዴ ወንድሜ አንዴ ሌሎች ምራት ከቻሉ እኔ ብቻዬን እንዳላወራ ነው። ቆይ እውነት አለሽ? እውነት ምናልባት ካወራቸው እውነት አለሽ? እውነት የላችሁ። ቀጥል ብሩኬ። ኦኬ ይሄኛው እንትን እያለ ነው፣ ባትሪ ዳውን እያለ ነው። በዚህኛው ስልኬ መግባት አይቀርም ይሻላል። እኔው እሺ እንትን ልበል። እዚህ ላይ ማውራት ትችላለህ? ከላይ ነው። አይ እኔ እንኳን ጥያቄ ኖሮ ነው የገባው። ይሄን መመለስ አትችልም? አይ ወደ እሱ እንመለስበታለን። ዋናው ጥያቄ ትመልስልኝ። እሺ ይሄ ማውራት ትችላለህ? እዚህ ላይ ማውራት ትችላለህ? እሱ ላይማ ቀስ ብለን እንነጋገርበታለን። ዋናው ጥያቄን ስንመልስልኝ የገባሁለት ማለት በክርስትና ላይ ምንም አይነት ጥያቄ የለንም። ጥያቄ አናስተናግድም። አሁን እዚህ ላይ መመለስ ትችላለህ። ቆምክበት ቁርአን ላይ መመለስ ትችላለህ። እሱን እኮ እንመለስበታለን። ዋናው ጥያቄን ስንመልስልኝ እኮ ነው የምንመልስበት። ወደ እሱ ያለው ጥያቄ ልጠይቅህና ወደ እሱ እንመለስበታለን። ጥያቄን ስንመልስልኝ ማለት ነው። ይሄን ማውራት ትችላለህ? አትችልም? እንዴት የማልችለው? ዋናው ጥያቄን ስንመልስልኝ እኮ ወደ እሱ እንመለስበታለን። እባክህን ከቻልክ እዚህ ላይ እናውራ። ካልቻልክ ደግሞ ውረድ። እንዲህ ሰው እኮ መነጋገር የሚችለው ስለ ጌታው እንጂ መሀል ገብቶ አይደለም። ስለ ጌታችን እንነጋገርና ወደ እሱ እንመለስበታለን። ዋናው ጌታችንን እንወቅ፣ የፈጠረን ጌታችንን ማለት ነው። ስላንተ ጌታ ላውራ። አንዴ ሽፍት ማድረግ እችላለሁ። ስላንተ ጌታ ላውራ። የገባህበት ማለት ጠይቀህና ወደ እሱ ጌታና እንመለስበታለን። ችግር የለም። የጠየቀው ስለኔ ጌታ ተው። እኔ እውነትም መንገድም የሆነው ላይ ነው ቆምኩት፣ የእግዚአብሔር ልጅ ላይ። አሁን እኔ ስላንተ ጌታ ላውራክ ፈቃደኛ ነህ? ወደኛ ጌታ እንመለሳለን። ወደ እናንተ መጀመሪያ የእናንተን ጌታ ልጠይቅህና ወደኛ ጌታ እንመለስበታለን ነው። እኔ እኮ የገባሁበትን ጥያቄን ተቀበለኝ። ተረጋጋ ወንድማችን። ሰላም አደራችሁ። ይቅርታ በመሃል ገባ። ክርስቲያንዬ ስጠራሽ ነበር እኮ። ሰላም ነው አለው። እግዚአብሔር ይመስገን። ይቅርታና በመጀመሪያ ዓመተ ምህረት ላይ ብናይ ደስ ይለኛል። ምክንያቱም እስልምና የመጣው በሰባተኛው መቶ ክፍለ ዘመን ነው ከክርስቶስ ልደት በኋላ ማለት ነው። ስለዚህ ስለኛ ጌታ ስላንተ ጌታ አይደለም። መጀመሪያ እስልምና የመጣው በሰባተኛው መቶ ክፍለ ዘመን መሆኑን ማወቅ አለበት ወንድማችን። ሁሉ ሙስሊሞች ይሄን መረዳት አለበት። ታይብሽ ክርስቲያን የሚለው ቃል ተየት ነው የመጣሽ? ይሄን ጥያቄ መልስ።
አንተ ይሄ በክርስቶስ ክርስቲያን ተብለናል። ክርስቲያን የሚለው ቃል ተየት ነው የመጣው? እሺ ደግ ምን አይነት እንትን ነው? ለምንድን ነው እሺ የምታደርገው? ክርስቲያን ተባለ። በክርስቶስ ክርስቲያን ኢየሱስ አትመልሽለት ክርስቲያን አትመልሽለት ጀስት ዩዝ አድርጊ አንቺ ከላይ ነው ለማወቅ ዝግጁ ነህ? መጀመሪያ አንድ ሁለት ልሰጥ ይኸውልህ እቆጥርልሃለሁ። በርዕሱ ማውራት በተነሳው ነገር ማውራት ካልቻልክ ትወርዳለህ። አንድ በተነሳው ነገር ማውራት ትችላለህ። ሁለተኛ በተነሳው ነገር ማውራት ማምላክ ዝራት ትችላለህ። ሶስት ካልኩኝ ያወርደዋል። ስለዚህ ሶስት አላልኩም እስካሁን። ሁለት ምርጫ ሰጥቻለሁ። አንደኛው ባነሳነው ነገር በሴቶች ጉዳይ ላይ ማውራት ትችላለህ። ሁለተኛው ደግሞ አምላክ ብለህ በያዝከው ነገር ላይ ማውራት ትችላለህ። አንድ በሁሉም መነጋገር እንችላለን ነው እኮ። እኔ እኮ ጥያቄ ተቀበለኝ። በሁሉም መነጋገር ጥያቄ እናስተናግድህም። አሁን ለምጠይቅ ጥያቄ መልስ። ጥያቄ እንዴት ማታስተናግዱት? አሁን ልጠይቀን ነው። እኔ እኮ በፍጹም ነፍስህ ጥያቄን መልስልኝ። ወደ አንተ ጥያቄ እንመለሳለን። ችግር የለም ነው። ታቻርጉት አፍርጡት፣ ወደ ካባ ላኩት። ካባ ውስጥ የሆነ አንድ ጣዖት አለ አላህ ተብሎ የተቀመጠ እሱ ጋር ላኩት። አንድ ላይ ባሰት ሐሳብ ማስቀየር ነው የሚፈልጉት። ክርስቲያን እየቀጥ መልካምና ያው በመሀል ስለገባ ይቅርታ። ግን በመጀመሪያ በሰባተኛው መቶ ክፍለ ዘመን የተመሰረተ ሃይማኖት መሆኑንና መሐመድ የሚባል ነብይ ክርስቶስን እንደማያውቀው ይሄን መረዳት አለባቸው መጀመሪያ ማለት ነው። በሰባተኛው መቶ ክፍለ ዘመን ተነስቶ ስለ ጳውሎስ ያነሳው ነገር አለ መሐመድ ማለት ነው። ጳውሎስ እኮ በአንደኛው መቶ ክፍለ ዘመን የነበረ የአይሁድን ስርዓትና የተማረ ታላቅ ለመናገር ስራ ላይ ነበርኩና ምን ይመቻል ለማውራት ምንድነው? እሺ ጥያቄ አለሽ? ኦኬ እሱ ያለው ቅድም ሐዲስ ያሳየኝ ማለት ነው። አሁን ሐዲሱ የሚለው እኔ እንደማውቀው አንዲት ሴትዮ አሁን ባሌ ሶስቴ የተፈታኝ መሰለን ባሌ እኔ ሶስቴ ቢፈታኝ ከዛ በኋላ ሌላ ባል አግብቼ ከዛ በኋላ እሱን ማግባት እንደገና ወደሱ መመለስ እችላለሁ። ግን ለሱ ብዬ አሁን እሱ እንዲመለስ ብዬ መህር ግን ይሄ በሸሪዓ አይቻልም። በእኛ ሐዲስ አይቻልም። ይቅርታ አድርጊልኝና ሲጀምርም ኢትዮጵያ ውስጥ ቁርአንን በደንብ አታውቁትም። ሲጀምር አታረብሽም ዓለም ያለው ታዲያ ዝም በይ ዲማጂ ተስተምሪ ነው እንዴ? ክርስቲያኒ አንድ ጊዜ ቆይ ላላ ያለችውን ሐዲስ አንብበው። ይሄው እስቲ አንብቢ እስቲ አንብበሽ ተርጉምልኝ። ኦኬ በእንግሊዘኛ አንተ ፈስርልኝ እንትን የሚለው እኔ ከተልሻለሁ እንግሊዘኛው ላይ እንግሊዘኛው ላይ ከተልሽ ይድኹለ ቢሃ ያለው ቀብለ አይድኹል አሁን የሚለው ይሄ ታይገባበት በስተፊት ነው ያለው። አንብቢና ተርጉሚልን የመጀመሪያው መስመር መጀመሪያ ነገርኩህ እኮ ፍጠኝ። አንድ ሰውዬ ሶስቴ ሚስቱን ቢፈታልኩህ እሺ ሌላ ሰው አግብታ ታገባ መመለስ ትችላለህ ወደሱ። አግብታ መመለስ ማለት ነው ጎበስ። አሁን ሌላ ሰው አግብታ መመለስ ወደ መጀመሪያው መመለስ ትችላለህ። እሺ አንቺ የምታብራሪው ስታወሪው የነበረው ነገር አለ እዚህ ውስጥ አለ የነገርኩህ የለም አይደል? ማብራሪያውን ያንቺ ኡስታዞች ናቸው የፈቱት። እስቲ ለማንኛውም እቺ አዲስ አንብቢ። አለ እኮ ይቻላል በቁርአን እኮ ላ አንብቢ ይሄንን። ኦኬ ከፍ አድርግልኝ በደምብ ለማሳየት እየሞከርኩ ነው። 18 ለበለሽ እና ነበር አንቺ ኒውተር ሳራ አልታየኝም ሰውየው። ያው حديث محمد بن بشار حدثنا محمد بن وديز ቀጥያ ኦኬ ገና ሁን አመጣሁ። አሁን ለምሳሌ لا يزق حتى يذوق عسلها ኦኬ
አነበብኩ ገባሁ። አሁን ግን አመጣሁ በስነ ስርዓት ማለት ነው። ለምን ቅድም ያደናግረኝ መሰለህ? ለምን ሁላችን እኮ የሚለው እኮ አንድ ልንገርህ እንጂ ላንብብልህ እንዴ የሚለው አልኩህ እኮ فطلقها فتراجع رجل فطلقها قبل أن يدخل بها عندي سوية لكو سوستي مستن بفتالكو كذا بقالا ሌላ ባላግብታ ወዴሱ መመለስ ትችላለች ነው የሚለው። ይሄ ላይ ምን ችግር አለው? هذا ምን ዲን ታንክ ዩ ትችላለች ነው የሚለው ብቻ ነው የሚለው። ጨርሽ ውስጥ እዚህ ድረስ ታዲያ حتى يذوق عسلها ማለት ያኔ ግንኙነት ስለምታረግ ነው። ከማን የትኛው ጋር ሌላ ባላግብታ ነው። አሄም ሌላ ባላግብታ ምን ማድረግ ምንድነው ባልና ሚስት የሚያረጉት? ሌላ ባላግብታ ይኸውልሽ እንግሊዘኛው ላይ ሊትራሊ ስለተጻፈ ነው። ሌላ ባላግብታ እኮ ነው የሚለው። አንተ ወይ ሀዛ ፈቷስ ምን ማድረግ አለባት? መቅመስ አለባት። አዎ ሐቅ ነው። ይሄ ካልሆነ በቀር መመለስ አትችልም። ራይት ሌላ ባል እኮ አግብታ ነው። በዝሙት አይደለም ሌላ እሷ አግብታ ነው። ይሄ ነው ላ ወይት በዝሙት እያልኩ አይደለም እኔ ዝሙት ነው እያልኩ አድምጪ። በዝሙት እያልኩሽ አይደለም። እንደ እስልምናው ተውት ነው ማውራው። እሺ እንደ እስልምናው ተውት ግን ዝሙት ወላሂ በእኔ ሂሳብ ዝሙት ነው። አሁን አድምጪ። አሁን እኔ ለምሳሌ ፈታህ ሌላ ባል አግብታ ዝሙት ይባላል እንዴ? አሎ አድምጪ። አሁን እዝድር ሰልባይ ማንነግር አልፈልግም። እኔ ጥያቄ አለኝ። አሎ አድምጪ። ስልኬን አታስመጪኝ እባክሽን። የሚለው ነው ላ አድምጪ። ይኸውልሽ የሚለው አንድ ወንድ አንድ ባል 3 ጊዜ ሚስቱን ቢፈታ ይቺ ተፈታችው እንደገና መማለስ አብረው መኖር ቢፈልጉ ሌላ ሁለተኛ ባል አግብታ ከሁለተኛው ባል ጋር ጣፋጯን ሰጥታው ይላል። ጣፋጩን ሰጥቶ መጋባት መመለስ ትችላለች ነው። ከዚህ ነው አልኩ አንተ አማርኛ ችግር አለብህ እንዴ ሰውዬው? እኔ ምን ሳብኩኝ? ስለዚህ አንቺ ከባልሽ ሚስትን ፈታት ያ ብታገባ እኛ ብትመለሳት ምንድነው ኃጢአቱ? ንገር። ይሄ ግን ላይ አይሰራም። አድምጪ። ይሄ ግን ላይ አይሰራም። ኃጢአት ነው አልኩሽ። ሚስትህን ፈታት ሌላ ገባይ እንደገና መለስካት ምንድነው ኃጢአቱ? ይኸውልሽ እዚህ ውስጥ የሚታየው ልንገርሽ፣ የኔ አምላክ ፍቺን ይጣላል። ኦኬ በደንብ ላስረዳሽ። የኛም ረሱል እኮ እንዲባል አላህ ዘንድ የተጠላ ሐላል ፍቺ ነው ብለዋል። ገባ? አንቺ አድምጪ። ይኸውልሽ በፍቺ ዙሪያ ላይ እግዚአብሔር አምላክ ነፍሱ አጥብቃ የምትጠየፈው ፍቺን ነው። የመጀመሪያ በወንድማማቾች መካከል ምን ጸብን ይጠላል። ፍቺን ደግሞ በጣም ይጸየፋል። ሰው ፍቺን ይጸየፋል ሲባል አሁን እዚች ሴት ላይ ምን ሆኗል? 2 ጊዜ ነው ፍቺ የሚከናወነው። ኦኬ ፍቺ ኖርማል ነው እንበልና እንያዘው። ሰዎች ሲጋቡ ፍቺ ያለ ፋታለው ብሎ ሚስት አያገባም መቼም፣ ወይም ባል አታገባም። እኔ በእውነት ክርስቲያን ሚትሽን አንሽቆ እንዴ ሴት ስለሆንሽ ማለት ነው። ባል ስታገቢ የአይሁድን ሕግ እንከተላለን ካሉ ወንድሜ 3ኛ ጊዜ አግብቶ ያችን ሴት መልሶ እንዲያገባት አይፈቅድም። የሙሴን ሕግ እንከተላለን ካሉ ማለት ልጠይቅሽ ነው። መልሳ በጭራሽ። ኦኬ ይኸውልሽ አንቺን ልጠይቅሽ ነው። አንቺ አሁን ሴት ነሽ፣ ባል ነው የምታገቢ። ባል ስታገቢ እፋታለሁ ብለሽ ነው የምታገቢው እንዴ? እስከ ሞት ነው እንጂ እፋታለሁ ብለሽ አታስቢም። ግን በውስጡ እኮ መፋታት ግን እንዳለ ይታወቃል። ግን እፋታለሁ ብለን አናገባም። ስንምልም መሐላ ስናደርግ እስከ ሞት እስከ መጨረሻው 80 ራሱ ትርጉሙ 80 ሲፈራሙ እድሜ ልክ ማለት ነው። ዘመንን መስጠት ነው። ያ የራስ ሸሪዓ ነው። እኛ ምን አገባን ስላንተ? የኛ ሸሪዓ ነው። ስለራሳችን ያንተ ሃይማኖት የሚለውማ አምላክም 3 ነው ይላል። እንኳን ሌላ ቆጥ አምላክ 3 ነው ይላል። ኧረ እባክሽን ወላሂ ብለሽ አታውሪ። ኧረ ተረጋጊ እባክሽን ተረጋጊ። እኛ ጋር እግዚአብሔር አምላክ ፍቺን ይጠላል። አሁን በዚህ ክፍል ላይ በዚህ ሐዲስ ላይ ስናየው ፍቺ
ሴቷ 2 ጊዜ ነው የምትፈታው። የመጀመሪያ ባሏን ትፈታለች፣ ሁለተኛ ወንድ ታገባለች። መማለስ ብትፈልግ ከሁለተኛ ወንድ ጋር ተኝታ ከዚህ ጋር ደግሞ ሱረቱ ታላቅ ተፈጽሞ ፍቺ ተፈጽሞ ወደ መጀመሪያው ትሄዳለች። አሁን በመሃል ግን ለማያያዝ በቃ እንደዚህ አድርገው ለማያያዝ ትንታኔ የሚሰጡት እነማን ናቸው? የኢትዮጵያ ኡስታዞች ከልባቸው አፍልቀው ሼም ስለሆነ ይሄ ነገር ሼም ስለሆነ ስለሚያሳፍር ሌላ አይደለም፣ ስለሚያሳፍር ምን ያደርጋሉ? ለማስተካከል አእምሯቸውን ለማስተካከል በቃ ፊክስ ለማድረግ አላህ ተሳስቷል ወይስ መሐመድ ነው የተሳሳተው? ይሄ እኮ ያላህ ቃል ነው። ያላህን ቃል ለምን እንደምታስተካክሉት? እንደወረደ ተቀበሉት። ቁጭ ብለህ እንደምትሸና ወንዱ ቃሉንም እንደወረደ ተቀበሉት። ከዛ በኋላ ታፍራለህ አታፍርም ሌላ ጉዳይ። ክርስቲያን እየቀጥይ ይሄኛው ባትሪ ሊዘጋ ነው በዛኛው። እሺ መልካም የሙሴን ህግ እንከተላለን ትላላችሁ አይደል? ሰሚን ቆይ የሙሴን ህግ እንከተላለን ትላላችሁ። በቃ እሺ አንድ ጥያቄ መጠየቅ ፈልጌ ነበረ። ጠይቂሽ። ኦኬ አሁን ለምሳሌ ኢየሱስ የምትሉና እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢሳም ያኔ ነብያችን ነው። ያኔ ልዩነታቸው በመሐከል ያለው ያኔ ብዙ መውቀብ ባይኖረኝ 700 ዓመት ነው ይባላል ማለት ነው። ከነብዩና ከእናንተ ኢየሱስ ተላከና ተኛ መሐከል ማለት ነው ያለው ግን በጣም ቅርብ 700 ዓመት ማለት ቅርብ ነው። ግን ከዛ በፊት ያለው ማለት ቆይ መጀመሪያ ሙሐመድ የለም ነው። ሙሐመድ የለም፣ ነብያችሁ የለም። ክርስቶስ ሲወለድ እሱ ከተወለደ ከ700 ዓመት በኋላ ነው። ገባኝ እኮ ይሄን አልዋሸሁም። ከዛ ነው ግን አሁን ኢየሱስ ተመወለዱ በስተፊት ብዙ ዓለም አልፏል አልኩሽ። አንቢያ ራሱ እኛ ስናቅ 125 ዘመን አልፏል። ኦኬ አዎ ያ ሁሉ ህዝብ ማخلቀው እስኪ ንገሪኝ። ያ ሁሉ ህዝብ ማን የፈለቀው? ኢየሱስ ተመወለዱ በፊት ያለው አንዴ ኢየሱስ ክርስቶስ አንደኛ እንጂ አይደለም። አንዴ ጀምር ያ ጥያቄ ሲጀመር አዳምጪ። አንደኛ በማስረጃ ጠይቂ፣ ሁለተኛ ጥያቄሽ ልክ አይደለም። ኢየሱስ መላቅ ነው። አዳምጪ እኮ ካላውቅሽ ደግሞ ማዳመጥ አለብሽ። ኢየሱስ ክርስቶስ ወደዚህ ምድር በስጋ ሲመጣ ድህረ ዓለም ያለ አባት ከተወለደ አትጀምርም። ቅድመ ዓለም ያለ እናት የተወለደ አስቀድሞ ሰማይና ምድር ነው የፈጠረ ነው። ስለዚህ አልፋና ኦሜጋ የሆነ አዳምጪ፣ እሱ ራሱ ፈጣሪ ነው። ዝም ብለሽ የመጣልሽ ማታውሪ። ኦኬ መርየም ውስጥ ሆዲ ውስጥ ይሆን ሆዲ ውስጥ ነበር መርየም ውስጥ ይበላ ነበር ነበር ይሁን ተخفرنا ታዲያ ይሄ እኮ እንደዛ መጀመሪያ ታሪክ እኮ ካላወቅሽ መጀመሪያ በስራ በማስረጃ ትጠይቅ። እንደፈለገች እንድታወራ አትፍቀዱላት። ያለ ማስረጃ አታውሪ። ቀጥይሽ ክርስቲያን ሶሪ ግን ዝም ብላ እዛ ኡስታዝ ሙሉሽን አምጥተሽ እዚህ እንድትበትኝ አንፈቅድም። እናቱ እሺ ካላወቅሽ መጀመሪያ መዝሙረ ዳዊት መረዳት አለብሽ የሚባል ነገር ቅድመ ዓለም የነበረው ያ ቃል ነው። ከሶስቱ አካል አንዱ አካል መጥቶ ስጋ ተዋህደ። እሱ ራሱ ሰማይና ምድርን የፈጠረ ነው። ያ ሰማይና ምድርን የፈጠረው ማን ነው አሳዩኝ ካልሽ ደግሞ እሱን ማስረጃ መጠየቅ ነው ያለብሽ እንጂ እንዴ ምናምን አንያሽ እዛ ኡስታዞች ሲናከስ እዚህ ጋር እንድትበትኝ አንተ እኔ በመጀመሪያ የባችሁ ማላቀውን ነው መልካም። እሺ እህቴ አሁን እኔ ልንገርሽ መጀመሪያ ክርስቶስ ሳይወለድ በፊት ብዙ ዘመን አልፏል ብለሻል። ያ ያለፈው ዘመን ምንድነው? ክርስቶስ መጥቶ እንዲወለድ ትንቢት ሲናገሩ የነበሩ ነቢያት አሉ። እነሱም እነ ኢሳይያስ፣ ዳንኤል ብዙ ነቢያት አሉ እና እነዛ ነቢያት ክርስቶስ መጥቶ ይወለዳል። ያ ክርስቶስ አምላክ ነው። ይህችን ዓለም ሊያድናት የሚችል አምላክ ነው እንጂ ፍጡር አይደለም። ግልጽ ነው። እግዚአብሔር ልጅ ነው ታላላሽ ልጅ ነው። ተወይት ወለደ እሱ በአንዴ ሚውት አድርጊ እህቴ ያስረዱሽ እንጂ ሚውት አድርጊ። ተረጋጊ። እኔ እነግርሻለሁ። አንቺ መስማት ብቻ ነው አሁን የምትጠበቅብሽ። እንዴት የምመጣልሽ ደረጃ ላይ ስደርስ ትረጃለሽ። አሁን ለምሳሌ ከነቢያት ወገን ኢሳይያስ የሚባል ነብይ
ወንድ ልጅ ተሰጠን ወልድ ተውሁ በለን ወንድ ልጅ ተሰጠን ተወለደልን ብሎ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተጻፈ ነገር አለ። ከኢሳይያስም በፊት መዝሙረኛው ዳዊት የሚባለው ቅዱስ ዳዊት እንግዲህ ክርስቶስ ከመወለዱ ከ1000 ዓመት በፊት የነበረ ነብይ ሲሆን መዝሙር 2 ላይ ትንቢት ተናግሯል። እነሱ አለቆችም በእግዚአብሔርና በመሲሁ መሲህ ማለት እንግዲህ አምላክ ማለት ነው። በእግዚአብሔርና በመሲሁ ሲል እዚህ ጋር ክርስቶስ ብሎ ስሙን ገልጾታል። ከዛ እንዲህ ሲሉ በአንድነት ተሰበሰቡ። ማሰሪያቸውን ከኛ እንበጥስ፣ ቀንበራቸውን ከኛ ላይ እንጣል። በሰማይ የሚኖር እርሱ ይስቅባቸዋል፣ እግዚአብሔርም ይሳለቅባቸዋል። በዚያን ጊዜ በቁጣ ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በእርሱ ላይ ንጉሥ ሆኜ ተሾምሁ ይላል። ይሄ ክርስቶስ ነው። በእነርሱ ላይ ንጉሥ ሆኜ ተሾምሁ ይላል። በማን ላይ? በሕዝብና በአሕዛብ ላይ በተቀደሰ ተራራው በጽዮን ላይ የእግዚአብሔርን ትእዛዝ እናገር ዘንድ እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔም ዛሬ ወለድሁህ። ቅድመ ዓለም ከመፈጠሩ በፊት አንተ ልጄ ነህ፣ እኔም ዛሬ ወለድሁህ አለው ክርስቶስን ማለት ነው። ለምነኝ፣ አሕዛብን ለርስትህ፣ የምድርንም ዳርቻ ለግዛት እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ፣ ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ጥበብን አጥኗት፣ እግዚአብሔር እንዳይቆጣ እናንተም ከጽድቅ መንገድ እንዳትጠፉ ቁጣው ፈጥና በነደደች ጊዜ በእርሱ ታመኑ። በእርሱ የታመኑ ሁሉ ብፁዓን ናቸው ይላል። በእርሱ የታመነው ደግሞ እኛ በክርስቶስ ክርስቲያን የተባልን። እዚህ ጋር ልመለስልሽና ክርስቶስ እግዚአብሔር አንድ ነው ላልሽው አንድም ሶስትም መሆኑን አሳይሻለሁ። እዚሁ መዝሙረ ዳዊት ላይ መዝሙር 109 ላይ ምን ይለናል? እኔ አሁን ስራ ልወጣ ነው እላችኋለሁና እሺ እንደው ምንም አድርጋችሁ ቆይ ያርሽኛ እህታለ ጌታ አሁን ክርስቲያን አንዴ ይቅርታ በጣም ነው ጌታዬ ጠላቶችን ክርስቲያን ቆየን ይወዳት መልሽላት። ይኸውልሽ እንዳለችሽ ነው ኡስታዞችሽ የነገሩሽ ለማረጋገጥ ከሆነ የመጣሽው ለዛ እኛም አንቺም ጊዜ ያለሽ አይመስለኝም። ስለዚህ ልወጣ ነው አልሽ አይደለ? እንደምንም ብላችሁ ምናምን የሚለውን የምንድን ነበረ ስሙ የኡስታዞችሽን ስብከት አቆሚውና ለኛ መልሳለ እናንተ አሁንም ይኸውልሽ አሁንም አቆሚ እሺ አቆሚና ጊዜ ሲኖርሽ ተመልሰሽ ነይና በስርዓት ጌታችሁ አምላካችሁ መድኃኒታችን ኢየሱስ ክርስቶስ የምትሉት ማን ነው ብለሽ ጠይቂያለሽ። እሺ እንደምንም ብላችሁ ምናምን እስቲ እንዳልሰማ እናቱ ፈጠረ ነው የምትሉት እናንተ እናቱ ፈጠረ ልጅ ተፈጠረ በስተፊት እናቱ ፈጠረ ይኸውልሽ አዳምጪ ካላወቅሽ አላውቅም ነው የሚባለው። አሁንም ካላወቅሽ አላውቅም ነው ስለማታውቂ ነው እንደዚህ ይኸውልሽ እሺ ስለማታውቂ ነው አይደል እየጠየቅሽ ያለሽው። ስለዚህ እንደዚህ የራስሽን አመለካከት የራስሽን ምልከታና የኡስታዞችሽን ስብከት በክርስቶስ ላይ የነበራቸውን ሳይሆን መተሽ የምታራግፊው እና ቁርአንሽ ያሳሳተውን ሳይሆን መተሽ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላካችን ነው ትላላችሁ። እንዴት ነው ያንን አስረዱኝ ነው እሺ የሚባለው። አሁን ከዚህ በኋላ ለጥያቄያችሁም እንደዚህ እንደልባችሁ መጽሐፍ ቅዱስንና ጌታችን ላይ እንድትዘባበቱና አፋችሁ እንድትከፍቱ አንፈቅድም። እሺ ስነ ስርዓት ያዥ። ከዚህ በኋላ አንድ ቃል ብትናገሪ አውድሻለሁ። በስርዓት የምትጠይቂው ነገር ካለ በጥያቄ 1 2 3 ብለሽ ጥያቄውን ጻፊና የክርስቶስ አምላክነት ላይ ከሆነ ቀደምም 3 አምላክ ስትይ ነበር። እኛ 3 አምላክ ብለን አናመልክም ብላ እየነገረችሽ ነው። እያዳመጫች ስላልሆነ ጥያቄዎችን 1 2 3 ብለሽ ስነ ስርዓት ባለው መልኩ አይ ቲንክ ድምጽሽን ስሰማ ትልቅ ሰውም ትመስኛለሽ ለውይይት የደረስሽ ነሽ። ስለዚህ 1 2 3 ብለሽ ጥያቄሽን በስትክክል ማወቅ የምትፈልጊው ሊስት አውት አድርጊና አሁን ከቻልሽ ንገሪን፣ ካልቻልሽ ግን ስራ ላይ ልወጣ ነው ስላልሽ ሂጂና ተመለሰሽ ነሽ። ቋለ ዲም እንጨረስና ነው የምሄደው እኮ መጀመሪያ እሺ ጥያቄዎችን አስተካኪ። መጨረስ የምትፈልጊ ከሆነ ጥያቄዎችን አስተካኪ። እናንተ ስትምሉ ማለት ነው። ይኸውልሽ ስትምሉ አይደለም አሁንም በሰላሳው በመርየም ተለች በሚካኤል በገብርኤል በተፈጠረው ሁሉ እሱ ከዚህ ጋር አሁን ካለሽ ጥያቄ ጋር በስርዓት አገናኙ። እሺ በስርዓት የኛ መሐላ እናንተ በአላህ አምላካችን እያላችሁ በረሱልና በካባ ትምሉ አይደለ እንዴ? ምንድን ነው? ዝም በይ አሁን ዝም በይ
ዝም በይ ተባላሁ ጨነምልም እናንተ የምትሉት በሰላሳው ወረብል ከአባ የምትሉት እኔ አይደለሁም። እሺ አንቺ እና ዘመዶች ናችሁ። ስለዚህ እኮ አላህ እኮ ነው አላህ እኮ ስለዚህ ከአባ አላህ ነው ማለት ነው። ከአባ ባለቤት ለማለት እኮ ነው እኮ ከአባ ባለቤት ለማለት አላህ ብቻ ነው። አላህ ጨነምልም እኛ አሁንም በመሪያ አዳምጪ ከአባ አላህ ስላልሆነ ታዩና ለመንጫጫትና ለመከራከር ከሆነ የመጣሽው እኔ ለዛ ጊዜ የለኝም ራሴንም ያመኛል። ስለዚህ አሁን ጥያቄሽን በስርዓት የምትጠይቂ ከሆነ ጠይቂ። ከመሐላ ሰው እንደፈለገ ለቀረበው በቀረበው እንትን ሊል ይችላል። የሚጠራ ባለቤቱ የቅዱሳን ያስገኘ እግዚአብሔር ስለሆነ እንደዚህ አይነት ጥያቄዎች እንደዚህ ይላሉ ምናምን አይነት የአሉባልታ የሚመስል ጥያቄዎችን እዛው እሺ። ከዚህ በኋላ የምትጠይቁትንም በስርዓት ማይሆን ጥያቄ ይሄ ለመዘባበቻችሁና ለምንድን ነበረ ስሙ ለመሳለቂያችሁ መጽሐፋችንን እንድታጣምሙ ከዚህ በኋላ አንፈቅድም። እታች ላላችሁም ትምህርት ይሆናችሁ እሺ። ከዚህ በኋላ እንደዚህ እኛ እናንተን እያባባለን የእኛን መጽሐፍ አይደለም እኮ ጥያቄያችሁም እንዲህ ነው ምናምን የምንልበት ዘመን አብቅቷል። ከዚህ በኋላ እኛ ዊል ቴክ ኦቨር በስርዓት ነው የምናስጠይቃችሁ፣ በስርዓት ነው የምንመልስላችሁ፣ በስርዓትም ነው የምናስጠይቃችሁ። ስለዚህ ይሄኛውን ነገር በጭንቅላታችሁ አድርጋችሁ አስቀምጡ። ለመዘባበት እዛው ራሳችሁን ችላችሁ በስርዓት ግን መጠየቅና መማር የሚፈልግ ሰው ግን እድል እንሰጣለን። እዚህ ጋር ሁሉም ስራ ፈተው አይደለም የተቀመጠው፣ ስራ ላይ ሆነ ነው። አይ ቲንክ ግልጽ ይመስለኛል። ክርስቲያንዬ በጣም ይቅርታሽ እላፊ ለመናገር ስለፈለገች ነው። ከዚህ በኋላ እንደዚህ እላፊ የማይሆን ጥያቄ የሚጠይቁትን ስርዓት ከያዙ ስርዓት ያዙ በሏቸው፣ ካለበለዚያ ግን ፈጥፈጧቸው እሺ። ኧረ እግዚአብሔር ይስጥሽ እህታል፣ እውነት ልክ ነሽ። እንደዚህ ኮስተር ማለትም አለብን ግድ ነው። ያው እኔ ትንሽ ያሳዝንሻል የሰው ነፍስና ክርስቶስም ለአንድ አዳም አይደል ይሄን ሁሉ ህዝብ ለማዳን የመጣው። ስለዚህ የአንድ ሰው ነፍስ በአንድ ነፍስ ስታድን አንድ ነፍስ ሲል የሰማይ መላእክት ደስ ይሰኛሉ ብሎ ጌታችን በወንጌል ስለተናገረ ለዛ ብዬ ነው። ሲጀምር ከክርስቶስ ልደት በኋላ ከ700 ዓመት በኋላ ነው የእስልምና መጽሐፍም እስልምናም ሃይማኖት የመጣው ስንል ይሄ ቀድሞ እንደተጻፈ እኮ መረዳትና ማወቅ አለባቸው። ስለዚህ ማን የተሳሳተው? ቀድሞ የተጻፈ ነው ትክክለኛ የሚባለው ወይስ ከ700 ዓመት በኋላ የተነገረ ታሪክ? ሲጀምርም እኮ ታሪክ ሲያወሩ ሰምቶ ጻፈው ነው እንጂ የሚለው እኔ ያየው ጥናት ላይ መሐመድ በወሬ ነው የሰማውን ነገር የጻፈው እንጂ ትክክለኛ ማስረጃ እንኳን እንዳልነበረው ነው እንግዲህ የሚናገረው። እኔ አንድ ነገር ልበላችሁ፣ ይቅርታ ግን በጣም እሺ እምትሉት እሱም ቅድም ሲያስረዳትም የነበረው ነገር እኔ የሙስሊም ቤተሰብ ስለሆንኩ ነው። ትንሽዬ ውስጤ ላይ ያለው እውነት ስላለ ነው። እኔ ክርስቲያን ነኝ፣ ግን እሺ መልካም ሪል ነው እየተነገረ ያለው ነገር ነው። የምር ውሸት አይደለም፣ ለማስተባበል አይደለም። ይሄ መጽሐፍ እሱ ቅድም ሲያስረዳ የነበረው ሪል እየተኖረ ያለ ህይወት ነው፣ እያየው ያለው ህይወት ነው። እኔ የማውቀው ለራሴ በራሴ ማለት ነው። እና ውሸት ምንም ነገር የለበትም። ምንም እንዳታፍሩ፣ በዚህ ምንም ሌላ ቃል የለኝም። እየተኖረ ያለ ህይወት ነው። ሴት ልጅ እንደምትበደል ሁሉም ሰው ያውቃል፣ ሁላቸውም ያውቃሉ። ታዲያ ያለሽ አለውኝ ስልኬ ትንሽ እና ትክክል ነው። ምንም ውሸት የለበትም። በቃ እውነቱ አሁን ነው። ቀደም ሲያስረዳት የነበረው ልጅቷ እያለች ማውራት ፈልጌ ነበር፣ አልተመቸኝም። ግን እውነታውን መቀበል አይፈልጉም። ምንም መቀበል አይፈልጉም። ማለት ያለማወቅ ምንም ኃጢአት አይደለም። መረዳት ይቻላል፣ ማሳወቅ ይቻላል። አላወቁት ማሳወቅ ይቻላል። ግን መረዳት የማይፈልግ ሰው ደግሞ በሰው ሞራል ባይረማመድ ራሱን ችሎ ቢኖር ደስ ይለኛል፣ እንደኔ ሐሳብ። በቃ እየተኖረ ያለው ህይወት ነው። እኔ ምንም ማብራሪያ የለኝም፣ ቃል የለኝም፣ ከልቤ ነው እንደምንገፋ ካመህታል። እኛም አሁን እየለፈን ያለ ነው። ሁሉም ሰው እኮ አውቆ እኮ ትክክለኛውን ነገር መንግስተ ሰማያትን ለመውረስ የሚያበቃቸውን ነገርና መረዳት ያለባቸውን ነገር እንዲረዱ ነው። ያለማወቅ ደግሞ ኃጢአት አይደለም። አንዳንዴ ተሸነፉ እስኪ። እኔ እንደዚህ አይነት እንደው ወሬም አልፈለግም፣ ግን በቃ
የምር እውነታው ሲመጣ ደግሞ የግድ ሞትም ቢሆን መጋፈጥ ግድ ነውና ያለኝን ከመናገር ወደ ኋላ አይደለም። እውነት በክርስቶስ ነው። በቃ ሌላ ምንም ተአምር የለም። እውነትም ይሄንን ነው ለመግለጥ እየጣፍ ያለሁት ማለት ነው። አዎ በጣም ያስረዱናል። ብዙ አመት አውርተዋል። ብዙ ሶሻል ሚዲያ ላይ ሊያስረዱን ሞክረዋል። ብዙ ማብራሪያ ሰጥተውናል። እኛም ደግሞ ዝም ብለን እንደሞኝ ሰምተናል። ብዙ ዘመን ብዙ ጊዜ እየተገፋንም እየተሰደብንም ቻሉት፣ ዋጡት። እስኪ እውነታውን ተቀበሉ። ከላይም ከታችም ሆናችሁ ምስሉ እየተኖረ ያለው እውነት አይኔ ያየ ህይወቴ ቤተሰቤ ውስጥ ያየው ያለው ታሪክ ነው። ቀደም ሲያስረዳት የነበረው በጣም የሆነ ነገር ሲሰማኝ ይሄንን ስትጠይቂ ምን ይላሉ? እኛ እኮ የሙሴን ህግ ነው የምንከተለው ሲሉ ደግሞ እዚህ ጋር ሙሴ የጻፈው መልእክት ላይ ሶስት ጊዜ ይፍታት ሊል ይችላል። ግን ያችን ሴት መልሳ አታግባት ነው የሚለው የተጻፈው ላይ ማለት ነው። ስለዚህ ድጋሚ ሊያገባት አይችልም። በሐዲሱ ከሄድን ደግሞ ክርስቶስ ከተወለደ በኋላ እንኳን የተፈታችውን ማግባት ይቅርና ሴትን አይቶ የተመኛት አመንዝራ ነው ይላል። ስለዚህ ክርስቲያኖች ራሳቸውን ቆጥበው ነው የሚኖሩት ማለት ነው። ክርስቲያኖች ጊዜ መከራ የሚጸናባቸው ክርስቲያኖች ቀጥታ ትክክለኛ የፈጣሪያቸውን ህግ ስለሚከተሉ ክርስቲያኖች አይፈተኑም፣ እንደዚህ መጥፎ ነገር ውስጥ አይገቡም ማለት አይደለም። ደግሞ ስትሰሙ ማለት ነው፣ ሰዎች ስትሰሙ ክርስቲያን አይሳሳትም ማለት አይደለም። ግን እውነተኛ ክርስቲያን አይሳሳትም። ብዙ ፈተና ሊኖር ይችላል ሰውነንና ማለት ግን በክርስቶስ ክርስቲያን እስከተባልን ድረስ የተሰጠን ህግ አለን። በህጉ እንከተላለን። የሰጠንን የስድስቱ ቃላት ወንጌል የሚባሉ አሉ። ያንን ኦሪቱን ያጸናበት የራሱ መንገድ አለው ክርስቶስ። ስለዚህ እኛ የምንከተለው ክርስቶስን ነው፣ የምንሰብከው ክርስቶስን ነው። ኦርቶዶክስ ብዙ መከራ ይበዛባታል። አዎ ይበዛባታል። ብዙ ሰማዕታት ደም ከፍለውልን ያቆሟት ክርስቶስ ሲጀምርም በሌላ መሰረታት ቤተክርስቲያን። እግዚአብሔር ይመስገን። እንዴት ነሽ? መልካም ርዕሱ ምንድነው? እውነት የቤቱ ርዕሱ ምንድነው? አርዮሻ ኬኮ የሆነ ነገር ለጥፊና እንታዘው ዜሮ እንዳለ ያቀጥ ይውዴ እዚህ ያላችሁ ክርስቲያኖች ደግሞ ግቡና አሁን የፖስትኩት አለ ሪፖስት አድርጉ ጋይስ። እሺ ግቡ ሁላችሁም እና እየገባችሁ ሪፖስት አድርጉ። ቪዲዮ ሲሰራችሁ ሪፖስት አድርጉ። እጤ ክርስቲያን ሶሪ መማማር ይቻላል አይደል? አያት ጥያቄ አለሽ? አልሰማም። ትንሽ ድምጽሽ ራቅ ብሏል። አሁንስ አልሰማም? አሁን ይሰማል። መማማር ከሆነ በስነ ስርዓት ለምን አትማማሩም? ንጽጽር ከሆነ ማለት ነው። ለምንድን ነው የምትሳደቡት? አላህ እንዲህ ነው ሙሐመድ እንዲህ ነው እያለ ማንም የተሳደበ የለም። የተሳደበ ደግሞ አሪፍ አድርገሽ በማስረጃ ማሳየት ነበረብሽ። ስለዚህ አሁን በምንድን ነበረ ስሙ ጥያቄ ያለሽ ወይስ እኛን ጠይቅሽ? እዚህ ሀተታ ምናምን እንትን ለማለት እንዳትገቡ። እውነቴ ጥያቄ ትጠየቅ ዘንድ ከመለሰች በኋላ ትጠይቅ። ቤቱን በስርዓት በንጽጽር መልክ አድርጋችሁ ምሩት እንጂ ጠይቂ ምናምን የሚለውን የማይሆን አይነት እንትን አታድርጉ። ንጽጽር ከሆነ ንጽጽር ነው፣ ይጠየቁ ይመልሱ። ዘንድ ደግሞ ከመለሱ በኋላ ይጠይቁ እንጂ እንደገቡ እንደዚህ አይነት ንጽጽር የለም። ስለዚህ በዛው ይቀጥሉ። ሰላም ሰላም። አልሰማው ሰላም አለን። እግዚአብሔር ይመስገን ይሰማል። ሰላም ነው አለን። ክብሩ ይስፋ። ጥሩ። በመረጃና በእውቀት ያለ ስድብና ያለ ማንቋሸሽ ያለ መዝለፍ ብናወራ በጣም ደስ ይለኛል።
በመጀመሪያ ወንድም አለ ማንንም አልተሰደበም። በስርዓት ነው እያወራን ያለን። አይ ንጽጽር እውቀት ይጠይቃል። ዝም ብሎ ያለውቀት ነው እናንተ ገብታችሁ ተሰደደ። ኦኬ ንጽጽር እውቀት ይጠይቃል። ግን አሁን እናንተ እስቲ እኔን የፈለጋችሁትን ነገር በእስልምና ዙሪያ ጠይቁኝ። እስቲ የፈለጋችሁትን እንዲያ መልካም የቤቱን ልጅ አናግሪልኝ። ደስ ያላችሁ ጥያቄ የትኛው የምታሳዩት ኮል ብሩክ ይቀጥል። ሶሪ እሺ ታንክ ዩ በድጋሚ ስለገባው አመሰግናለሁ። ደጅ አስጠናችሁ። ኢብኑነ የፈለጋችሁትን ጥያቄ ጠይቁኛል ካው እስላም ዙሪያ እሺ ማስረጃ ታወጣልኛለህ ለምጠየቅ ጥያቄ ያለ ማስረጃ እንድታወራ አልፈቅድልህ። መረጃ አመጣልሃለሁ ከሁሉ ነገር አልፈቅድልሽ። በፍጹም ነፍስህ በፍጹም ኃይልህ አምላክህን ነው ልትወድ የምትችለው ወይስ መሐመድን? አላህን ነው ወይስ መሐመድን? ይኸውልህ በኢስላም ሁብ የሚባል ነገር አለ። አጭር መልስ የሰጠውክ ቱ ኦፕሽን ነው። ትሰማኛለህ አይደለ? መልስ ልሰጥህ እኮ ነው። ለጠየቅኩ ጥያቄ ሁለት ምርጫ ነው የሰጠውክ። እነግርሃለሁ ወንድም አለም በእውቀትና ይኸውልህ በእውቀት የሚያወራ ሰው አንዴ ጠይቀዋል አይደለ? መልስ ይሰጠዋል። ከዛ በኋላ አዳምጦ ከዛ በኋላ ደግሞ ያልገባው ነገር ይጠይቃል ወይ አልተመለሰልኝም ይላል። አዳምጣለሁ። ይኸውልህ የሰጠውክ ሀ መሐመድ ለአላህ እኔ ከመረጃ አጣቅሽ ነገር ይኸውልህ ስማኝማ ከፈለከ ታወርደኛለህ ችግር የለውም። እኔ በመረጃ ከፈለከ እኔ አንድ ነገር ልንገርህ መምህር ነኝ አንድ ነገር ልንገርህ እኔ ቁርአኑን ሙሉ የሸመደድኩ ሰው ነኝ ኡስታዙ ሐዲስም የሸመደድኩ ሰው ነኝ። አንተ እኔን በሐዲስ ዙሪያ በቁርአን ዙሪያ የፈለከውን ጥያቄ ጠይቀህ መልስ የምታጣበት አጋጣሚ የለም። እሺ አሁን ትሰማኛለህ አይደለ? እቺን እንኳን ተራ ጥያቄ ይቅርና የፈለከውን ጠይቅ የፈለከውን ግን አዳምጠኝ። በፍጹም ነፍስህ በፍጹም ኃይልህ አላህን ነው የምትወደው? አላህን ነው የምትወደው? ለመሐመድን የምትወደው? አዳምጠኝ ወንድሜ ልመልስልህ። ሁብ የሚባል ነገር አለ፣ ኸሊል የሚባል ሐቢብ የሚባል ነገር አለ፣ ኸሊል የሚባል ነገር አለ። ኸሊልነት የሚገባው ለአላህና ለመልእክተኛው ነው። ሁብ የሚገባው ወይም ሐቢብ አድርገህ የምትይዘው ሌላውንም አካል ነው። ወለው ኩንቱ ሙተኺዘን ሚን ኡመቲ ኸሊለን ለተኸዝቱ አባ በክርን ኸሊላ ብለው ረሱል ሰለላሁ ዐለይሂ ወሰለም የፈለከውን ጠይቀኝ አልከኝ። ስጠይቅ በጭፍን አታውሩ ባካችሁ። ጠይቃችኋል አይደለ? በመረጃ ልንገርህና በኋላ የጠየቅ አልተመለሰልኝም ብለህ መመለስ ትችላለህ። ወንድም አለም እኔ እኮ ነጥዬ ነው አይደል የጠየቅኩህ። መጀመሪያ መልሱን ትሰጠኛለህ። ይኸውልህ አትጮህ። መልስ ልስጥህ። ይኸውልህ አደምጠኝ